ሰላም ወልድ ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ ቴድሮስ የማነ ዩቲዩብ ቻናል ነው። ዛሬም እንደተለመደው ለእናንተ ይሆናሉ ብለን ያሰብናቸውን አስቂኝ፣ አስተማሪ እንዲሁም ቁም ነገር አዘል ቪዲዮቻችን ይዘን ተከስተናል። እናንተ ደግሞ ቻናላችን እንደተለመደው ሰብስክራይብ ማድረግ እንዳይረሳ። ያው ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ። ሰብስክሪፕሽን ለኛ በጣም ጠቃሚ ነው። የኛ ክፍያ የእናንተ ሰብስክሪፕሽን ነው እና እባካችን ሰብስክራይብ አድርጉን። የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። እሺ በርበሬ፣ ዘይት፣ አጠቃላይ የቤት አስቤዛ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ፣ ሌላው ቀርቶ በዱቤ የወሰድሽውን ሁማን ሄር እና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? ሰው አይደለሽም እንዴ ያልከኝ? አሁኑኑ ፍቺ እፈልጋለሁ። አሁኑኑ ከደመናው ልቃበታ ለኔም ፀሐይ እስክትወጣ። ሰላም እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? ጨረስክልኝ እንዴ? ያንቺን ጨርሼዋለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ ነው። እንዳንተ በእኛ ገንዘብ ውስጥ ሰው ታስታክሰው እዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው? እዚህ ሁሉ ሰው ቀብድ እየተቀበል ሀገር አጣችሁ። እሷም ጆን ከግጋሽ ይጨርሰው። ሄሎ ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር የወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። አዝናነው ዶዲ፣ በአሁኑ ሰዓት ይሄንን ባልል ደስ ይለኝ ነበረ። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀህ እንድትወጣ። እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ ነው በተለይ ያንቺ ባል። ኧረ እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሄሎ 4,000 ብር አስገባልኝ። ለልጆች አስቤዛ እየገዛው ነው። እሺ ቶሎ
እሺ ልጆችን ግን ትወዳቸዋለሽ? እኔ እናቱ ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለቻቻው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። እልዬ ኔ አንበሳ እንዴት ናችሁ? ደህና እማዬስ? እንጃ ጧት ነው ወጣችሁ። ምግብስ አልሰራችላችሁ? ከጧት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። ገርም ድራማ ነው፣ በጣም ያሳዝናል። ይህን ከዚህ ቀደም ያሲኖ ሰርቶት ነበር፣ እንደዚህ ተመሳሳይ ነው። ግን እነዚህ ደግሞ በጣም ዘርዘር አድርገው አቅርበውታል። በጣም ያሳዝናል። የሰው ባህሪ በጣም ይለያያልና እንግዲህ ሚስቱ እንደዚህ ከጨካኝበት ያው ነገሮችን ይደራረባሉ። ሁሉም ሰው አንድ ችግር ሲገጥመው ሌላ ችግር ይደረብበታል። በዛው ላይ ምናምን ያው ሐሳብ ጭንቀቱ ስለሚሆን ሌላ ነገርም ያጠፋል እዛው እያለ እና ከዚህ ምን እንማራለን? ነገሮችን ረጋ ብለን ሰከን ብለን የሆነ ነገር ስንጀምርም አስበንበት ወስነንበት ቢሆን ጥሩ ነው ባይ ነኝ። ብቻ ትምህርቱ አሪፍ ነው ከዚህ ቪዲዮ የምናገኘው። ቀጥሉበት፣ ቀጣይ ቪዲዮ ይልቁልናል ብለን እናስባለን። ማነው አበቃል። ሰላም የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው እሺ አለ። አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሩብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራየሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ግን ብሩስ? ኧረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? ኧረ ችግር የለውም ይቅር። ኧረ ቴክኒክ የሚከራይ ቤት አለ ተብዬ ነበር። ግባ ግባ ሌላ ሰለባ ወይኔ አባት ጆ ልጅ ነው አንተ ስትንቀራፈፍ ታዲያኛ ምን ጊዜ ወልድ ሁሉ ልቦ ሲያምር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ ዝች ጋር እቃ ተቀብዬ መጣሁ። ጠብቅልኝ። ኧረ ችግር የለም እንዴ ልጅ ማጫወት ደግሞ ምን ችግር አለ እንዴ? ኧረ ችግር የለም እንዴ አባቴ ሄዷል። እናጫውታለሁ። ሾ ዶዲ ዲዞራሞ ኒ አንተ ማን እንዴ? ልጅ ነው አላለኝም እንዴ? እሺ ይሄ ካልተመቸ ሌላ ቢተረበያ እሺ በቃ አንተ አጫውተኝ። ምን ጨዋታ መሆኑ ነው? ፊላ ልጅ ነው ደርኳ። ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋች ና የልጅ ገፈር ቀማሽ ነው። የደሃ ዱለት እኔ ይችላል በላ መናጢ ደሃ ግፍ ያሳዝን። ትንሽ ነገር ነው ሁሌ የሚበላው። ኧረ እኔ ይችላል በላም እኔ በቃኝ። ወይ ደሃ። የተከበራችሁ የኢትዮጵያ ሕዝቦች እንግዲህ ውድድሩ ለማድረግ ከዚህ በፊት ብዙ ተስማምቼ ነበር። ግን ትናንትና እንዳያችሁት ልጁ እንቁራሪቱ ሳር ውስጥ ገብቶ ፕሮፌሽናል በሆነ ወይ ዲስተርብ ስላደረገኝ
ከዚህ ጋር እኔ መጣላት ለእናንተ ለክብራችሁ ለኔ ክብርም ጥሩ አንፕሮፌሽናል የሆነ ፋይት ማድረግ ስለማልፈልግ አገር ጥዬ ወጥቻለሁ ለመዝናናት። በቃ ውድድሩን ትቼዋለሁ እንዳትጠብቁ። ለምን ጌታቸውም ስደውልለት የለም እሱም አገር ጥሎ ጠፍቷል። ኢቲኤፍሲ ዓለም አቀፍ እውቅና አግኝቷል። ፕሮፌሽናል ፋይት ነው የምናደርገው ብለን ተስማምተን ያለ ገንዘብ ነበር ይሄንን ፋይት ላደርግ የምፈልገው ማለት። አሁን ግን እንደውም ክራይቴሪያ ያስቀምጣለሁ። እኔ አሁን ለመመለስ እየሄድኩ ነው። ወደ ዱባይ እየሄድኩ ነው። የዱባይ ሰዎች እንግዲህ ያው ተሰልፋችሁ ጠብቁኝ። የዱባይ ሰዎች ተሰልፋችሁ ጠብቁኝ። አሁን ግን ክራይቴሪያ አቀርባለሁ ማለት ነው። እኔ ልመለስ የምፈልገው አንድ ፕሮፌሽናል ፋይተር ከሱ ውጪ ሌላ ፕሮፌሽናል ፋይተር። ለምን ይሄ አንፕሮፌሽናል ነው፣ ምንም የሚችለው ነገር የለም። መጀመሪያም አይመጥነኝም ብዬ ነበር። ከማይመጥነኝ ሰው ጋር እኔ ፋይት አላደርግም ማለት። ሁለት ደግሞ ምንድነው ገንዘብ እፈልጋለሁ። በጣም ቢያንስ 100 ሚሊዮን ብር እፈልጋለሁ ማለት ነው። ጨዋታው ደግሞ የት እንዲሆን እፈልጋለሁ? አዲስ ስቴዲየም 70,000 ሰው በሚችለው ስቴዲየም እንዲሆን እፈልጋለሁ እንጂ እንደዛ ካልሆነ ተመልሼ አልመጣም። ወደ ዱባይ ጉዞ ቀጥያለሁ። ደህና ሁኑ። ይላል ሴዶ ግን እኔ በጣም የሚገርም ሰው እንደሆነ ነው እያየው ያለሁትና በቃ በሚያደርገው አክሽን የሆነ በሚፈጽመው ቪዲዮ ሲሰራ በሚፈጽምብን እብሪት በጣም ሰው ይደብራል ምናምን። ነገር ግን እሱ በጣም የጎበዝ የማርኬቲንግ ሰው ነው እና ማስታወቂያ ሲሰራም የተጃጃለ ነው እና ይሄ ጅልነቱን ልናይ ብለን ማስታወቂያውን በዛው እናያለን ማለት ነው። ሴዶ በጣም ማርኬቱ ላይ ነው የሚሰራው። በጣም አሪፍ ሰው ነውና በጣም ማመን አለብን። በጣም ይችላል። ያው ፋይት ሳያደርግ እንዳሸነፈ ነው እኔ የማውቀው። በቃ ሴዶ እና በጣም የሚገርም ሰው ነው። ቀጥልበት ብራዘር። ይቅርታ አቤት ኤክስኪውዝ ሞዋ ማን ልበል? ማን ስለሆንክ ነው አንተ እኔን የምትነካኝ? ማን ስለሆንክ ነው? የሰረዘርክበት ትከሻ የማን ትከሻ እንደሆነ ታውቃለህ? ታውቃለህ ወይ? የማንም ልቅምቅም የሰው ልክ እቅም ማን እንደሆንኩ ታውቃለህ? ኮሬ የምትይኝ እለጥቃለሁ የስማማኛል። नीमिया तो कुछ तेरी पाके रख ला पल्ले विच मुकना लुका के रख ला हम करी ना किसी दिन नाल प्यार ከምን ተቀባችሁ तू हुने होई मुटियार मुंडिया तो बच के रही नी तू हुने होई मुटियार मुंडिया तो बच के रही ይሄንን ጉድ ተመልከቱ። ዝም ብላችሁ አሸነፈ ይበላል እየለቀመ ይበላል አላስተርፍ ብሏቸዋል እኮ ጎሰው ቀስ ብሎ ጎሰው ጨረሰው። ምግቡን ጨረሰው። ድጋሚ አልታኘክ ብሎታል። አልታኘክ አለው። ምግቡ አልታኘክ አለ። ተመልከቱ፣ አልታኘክ ብሎታል ማለት ነው። ኧረ ጉድ ነው። ኧረ ቀስ ያልክ ጨጓራ ነው። አይ ምንድነው? በጣም እሺ፣ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም አሉ። ምን ነው ጸጉር ያደገው? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ። እንደምናውቀው ሰሞኑን በቃ አንድ በጣም ፕራንክ ቢሰራ ልጅ አለ። ያዳ ፕራንክ ይባላል እና እንዳለ ነው ሙሉ ዓለምን ብዙ ማነው ይባለው ይሄ ጺማሙ አክተርን ብዙ ሰዎችን ፕራንክ አድርጓል። ሄኖክ ድንቁር ምናምን። አሁን ደግሞ ቀጨውን አግኝቷታልና እስቲ እንዴት ፕራንክ እንደሚያደርጋት ባይዘው በጣም የሚችል ልጅ ነው ይሄ ያዳ ፕራንክ። በጣም ጎበዝ ፕራንክ የሚሰራ ኢትዮጵያ ውስጥ ካሉት በቃ አንደኛው እሱ ነው ብዬ ነው የማስበው። እስቲ ቀጨውን እንዴት ፕራንክ እንደሚያደርጋት ማለት ነው። ይፈስላ ማለት ነው አይደለም። የኔ ፐርሰናሊቲ ነው ማውራት ማለት ማወቅ አለበት። እኔ አሁን አፈቅርሻለሁ ነው። አሁን ሴት ልጅ እኮ የሚያፈቅራት ነው። አባቴ ለስራ ብለህ ጠፍተህ አፈቅርሻለሁ እንዳይከብድ። አይ ስራው አለ አሰራሻለሁ። ስራ ነው። እኔ ስራውም ይቅርብኝ ማለት በእንደዚህ አይነት እንትን አልፈልግም። ይቅርብኝ። ስራ ብለህ ነው የጠራኝ። ስራ ብቻ ነው የመጣሁት ብያለሁ። ብዙ የቆጠርኳቸው ሰዎች አሉ። ላይ ከነሱ ጋር አቻችዬ አውርቼ ልግባ ብዬ ነው እና ወደ ከሰደን ተነሳ አፈቅርሻለሁ ምን ማለት ነው? አናርግሽ ነው አረለ በማረም አተካኝ ነው ያሉት ማታ ፍቅርሻለሁ። እኔ ቦይፍሬንድ ይኑረኝ ትዳር ይኑረኝ ምናምን አታውቅም። አይ ትዳር የላትም ብለውኛል።
አያቀኝም ማለት ነው ብሎ ካለ ሌላ አያቀኝም ማለት ነው። አይ ብሎኛል። አንቺ አሁን እኔ ሪጀክት ለማድረግ ነው እንጂ ሪጀክት ለማድረግ ነው አይደለም። የኔ ፐርሰናሊቲ ነው ማውራት ማለት ማወቅ አለብህ። እኔ አሁን ያው አፈቅርሻለሁ ነው። አሁን ሴት ልጅ እኮ የሚያፈቅራት ነው። አባቴ ለስራ ብለህ ጠፍተህ አፈቅርሻለሁ ነው። አይ ስራው አለ አሰራሻለሁ። አይ ነው እኔ ስራውም ይቅርብኝ ማለት በእንደዚህ አይነት እንትን አልፈልግም። ይቅርብኝ ስራ ብለህ ነው የጠራኝ። ስራ ብቻ ነው የመጣሁት ብያለሁ። ብዙ የቆጠርኳቸው ሰዎች አሉ ላይ ከነሱ ጋር አቻችዬ አውርቼ ልግባ ብዬ ነው እና አሁን ከተነሳ አፈቅርሻለሁ ምን ማለት ነው? አይ ነግረው አይቀጥርሽም ብዬ ነው። እሺ ለዛ ብሎ አይቀጥረኝም። አይ እኮ እሺ አሁን ምን መሰለሽ ተረጋግተሽ ስምኝና አሁን ሴት ልጅ የሚያፈቅራት ነው ለምፈልገው እኔ መውለድሽም ምናምንም ችግር የለውም። አይደለም እኔ የምኖርበት የራሴ ላይፍ አለኝ አባቴ የራሴ እኮ ላይፍሽ ውስጥ አስገብኝ በእናትሽ። አሁን ምንድን ነው ላስገባም ችግር ካላሳይ ማታውቂ ቢያንስ አስቢበታ። በምን ነው ማስበበት ማለት አሁን ለስራ ብለህ እኔ ጥሩ ሰው ነኝ። ስላንቺ እኮ ጠይቄ አይደል ጦርነት አይደለም አባቴ እኔ ስላንተ ጦርነት ስላንተ መጥፎነት አይደለም እያወራሁ የምን ጦርነት የኔ ስላንተ ጥሩነትና ስላንተ መጥፎነት አይደለም እያወራሁ ያለው እኮ ነው እያወራሁ ነው እንጠይቅ። እሺ ወቂኝ እኮ ነው ዛ ቴክስት ታይም አሁን እኮ ለሱ እኔ አሁን ለሱ ጊዜ የለኝም ሲጀምር። እሺ አትልበሽ ቆይ እናውራ። አይ ስለበረደኝ አውሪኝ ስትለኝ የሆነ ሳወራ ለሱ እኔ ጊዜ የለኝም እኮ ለማፍቀር ለመፋቀር ምናምን። አይ እንት እሺ ትዳርስሽ እሱን እኮ ለመፈለግ እኮ ለምን እኔማ እኔ እንዳንጣላ እኔ አልወድም። እኔ ያከሽ አልወድም ግን የመጣው ስራ ላወራህ ነው። 2-3 ቀን 4 ቀን ተደጋጋሚ ስለደወለልኝ ዛሬ ስለወጣው እንደው የምሳ ሰዓቴን መስፋት የመጣው። እሺ ከፈት ነው ጥብስ ነው። ዋው ማለት ነው። እኔስ እርቦኛል ጥብሱም ሸቶኛል ምግብን ተርቤ እኔም አያምረኝ ብቻዬን መብላት ቡቺን ነጥቄ አብረን ብንበላ መልካም ነበረ ይሄ ሁሉ ሸክላ ለውሻ ባልሆነ። የኔ ፋንታ እኮ ነው አባ ገብርኤል የምር ጣፈጠ። ባለቤቱ ማን ነው የገዛው? ማሚ ለዚህ ነው የሷማ ይጣፍጣል። አንዴ ስለማይገኝ ይጣፍጣል። እኔ በህይወቴ ብዙ ሰው አይቻለሁ፣ እንደዚህ አይነት ተንኮለኛ ሰው አላየሁትም። የክርስቶስን እኔ አንድ ቀን ይሞታል ልጅ። ይህ ቪዲዮ እስከ መጨረሻ ይዩት። ገን መተናል፣ ዛሬም ተግማምተናል፣ ዛሬም ባበደ ቪዲዮ ተመልሰናል። ፎሎ አላረጋችሁ ፎሎ አርጉ፣ ኮፒ ሊንክ አርጉልኝ አካውንቴን። ጸዲ ቪዲዮዎች እየሰራን ነው ማማ እንደተለመደው። ዛሬ ግን በጣም ፍርሃት እያለኝ ነው፣ ለምን እንደሆነ አላውቅም። ብቻ ሌስኮ ወደ ቪዲዮ። እንዴት ነሽ? ወደታችሽ? ነይ ግቢ። ማውጣት ድረሻልሽ? ችግር የለውም። እሺ ናገባ ሰው ተገኘ ካላ ግቢ። የኛው ወንበሯ አትቀናል፣ ዝጊያት እሷ እግዚአብሔር ይስጥሽ እናት። አሜን አሜን። ነፃዩ ደግሞ ዛሬ ምን አለ ይሸት ነገር ማለት አረን የሸተተ ነው። ምን እየሸተተ ነው? አንተ ይስቃል ደግሞ ምንም ይሸታል። ኧረ በስመ አብ! ኧረ በጣም ነው የሚሸተው። ጫማሽን ቼክ አድርጊ። ጫማሽን እንዴ? አሃ ነገሩ ተጀምሯል። ምንድን ነው የሚሸተው? እኔ እኮ መንገድ ላይ ምናምን ያለ ነው ያንተ መኪና አይደል ደግሞ ማለት አንተ መኪና እኮ ቢሆንስ እኔ ምንም አይሸተኝም። መኪና ምንድን ነው የሚለው? ኧረ ብራዘር ኧረ በስመ አብ ያስጠላሽ ትይዟት እንዴ? ሰው ካርሽ አይሰራም ማከለ እዚህ አስቀምጠህ ምን ላድርግ ታዲያ? አቦ በቃ ያወርድኝሽ መኪናን አላለመክም
ያመቸ አይ ማለት እንደ ረጅም መንገድና በመኪናው ዛሬ ነው አንተ መኪና ስቴዲዮ ያድበስ ጋር ለዛ ነው እዚህ ጋር ምን ይመስላል መሰለህ አሁን አውርደኝ ሲያዝ በዛው የሚሸት ነገር አለ ሲጀመር ረጅም ነው ምንድነው የሚሸተው እኔ እኮ እኔ እየሸፈተኝ አይደለም አንዴ በቃ ነው አንተ ብቻ ሰራ ማለት ነው ከዚህ ጋር እንዴት አይሰራም ይሄ ምንድነው ከጥኑ ደግሞ ቂጥ ነው ምናምን ትለኛለህ አንተ የምረህ ነው ማለት የምረህ አንተ ምንም አሸተም እያልክ ነው የምረህ ነው እኔ አይሸተኝም ምንድነው አባቴ ምን ይመስላል በእናትህ ሲያስጠላ በላውን አውርደኝ እሺ በቃ ነው በላሽው ምናምን ነው ሲያስጠላ አታውርደኝ ብያለሁ እኮ ምን ላድርግ አረጋ ያዝ ሲያስጠላ በጣም ምንድነው የሚሸተኝ እኮ ግራ ገባኝ በቃ ናቅል ለማንዛት አቃ በቃ አታልሸተተም እና አይሽተኝም አውርደኝ በቃ ሲያስጠላ ፋሻኝቼሽ እኮ ነው ምንድነው የምትይው በቃ እንኳን እሸኘኝ በቃ እግዚአብሔር ይስጥልኝ አልኳት አውርደኝ በቃ እኮ ቆመላ አውርደኝ ለአቴ መተላለች በቃ ምንም ወዲያ አታወራም ወደህ ከገባህ ይገማ አይ ጭራሽ ደግሞ ትርክብኛል እንዴ እናታ በርተው አውርደኝ አውርደኝ እኮ ቆም ኧረ ፕራንክ ኧረ ቆምና እሺ ወደ ምን ይመስላል ኧረ ማሪ ወረድ ጀዝባ እሺ አስጠላ በእናትህ ውረድ እሺ ችግር የለም ወደ ዲላ እንዴ ጀዝባ አህያ ምን ይመስላል መግዛት ምን ይመስላል በእናትህ አሁን ይሄ ሰውዬ ለማታውቁት የሆነ መኪና ውስጥ የሆነ የሚሸት ነገር ያስገባና ፒክ ላድርጋችሁ ምናምን ብሎ ሰው ያስገባል። ከዛ መንገድ ላይ ይሄዱ በቃ ስለሚሸታቸው ምናምን በጣም በሱ ፈን እያደረገ ነው እሱ ማለት ነው። ቪዲዮ ፕራንክ እያደረገ መሆኑ ማለት ነው። እና ጭራሽ ጫማህ ነው ምናምን ይላል። እዛ ቢመቱት የሆነ አደጋ ቢያጋጥም ምናምን ማን ነው ተጠያቂ እዚህ ጋር? ባይዘው የሆነ የምንሰራውን ነገር ፕራንክም ይሁን ምን ይሁን የሆነ የተገደበ ልቅ የሆነ ነገር መሆን አለበት። ስል በቃ የሆነ ሰውን የማይጎዳ ምናምን መኪና እየነዳ እንዴት ፕራንክ ይሰራል? ከኋላ መጥቶ ቢመታውና ቢጋጩስ የሆነ ህይወት ቢያልፍ ምናምን ማን ነው ተጠያቂ? እና ስርዓት ብታደርገው ወንድሜ ጥሩ ነው ባይ ነኝ። ሰላም አለከ። ሰላም ጤና ይስጥልኝ። አለን እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። ምን ነበር ማለት ምን ነበር? ሱሪ ልብስ አስገብተህ ነበር? ቀና በል እንጂ ምን ነበር ነው ሱሪ ልብስ የምትል? ቁጭ በል። ኧረ እንደው ደስ የሚል ቀን እኮ ነው ይሄ። ሸራ ያወጣርከው ዝም ብለህ እንደው ፍቃድ አለ አይደል? ፍቃድ እያወጣሁ ይሄ ተበሌ ወረዳ ያቋል። ይሄን ሸራ ስትገነባ ጭራሽ የነበር ሲሳይ እኮ ነው ሲሳይ። ጭራሽ ታፔላ ሰርግተልኛል። ድለላ ይላል ድለላ ተቲዮቲ ቫት እንደገባ ታውቅም ወንድሜ። የኔ እኩል ነገር ላስረዳ ነው ሲጀምር የኔ አይደለም ሰው ነው ለተፈው ታፔላ ለብቻው እኮ ግብር አለው። እንደገና ነው ያላቆም እሱን ንግድ ፍቃድ እያወጣሁ ነው። አዎ በምን ሚል ጥለት ነው ስጋጃ ገና አልነገሩኝም። ዘርፎ አልታወቀም። አዎ ምሳሮችን ሰርቼ ነው የምኖረው። ጭራሽ ታፔላም ሰቀል ይኸውልህ፣ ታፔላም የራሱ ግብር አለው። ይሄም ህገወጥ ነው፣ ይሄም ህገወጥ ነው። የምትሰራው ስራ ፍቃድ የለም። ኧረ ተው በእናትህ፣ ይሄን ሰርቼ ነው ቤተሰብ ማስተዳደር። በእናትህ ተው በእናትህ። እሺ ይሄ ሰው ነው የኔ አይደለም እኮ ሰው ነው። አይመለከተኝም። ስትሰራ የሰው ነው ብለህ እኮ ፍቃድ እኮ እየወጣሁ ነው። አንድ ነገር ተው፣ አንደባደብ። እንዲህ ለህዝቡ ነው ህዝቡ ህዝቡ መሄጃው ነው። እዚህ መንደር መሄጃው እዛ ነው ትግል ያዝኩት። ፍቃድ እኮ እያወጣሁ ነው። ብትሰራ ደስ ይለኛል። ህግ ወጥ ነህ እንጂ ብትሰራ ደስ ይለኛል። ህግን አክብረህ እሺ አለቃ ቁጭ በል። እሺ እባክህ። ከሰው ነው የምታጣለኝ። ኧረ ከሰው ነው የምታጣለኝ። ኧረ ከጎረቤት ልኖርበት ለልጆች እና ለሚስት ነው ደስ ነው የሚለን። በእውነት ብትሰሩ ደስ ነው የሚለን። ግን ህዝቡ ደግሞ እየተጉላላን አሁን ይሄ ህገወጥ የሰፋው ሰው ጋር ሄዶ ራሱ በትክክል ልክክ አይልም። ለህዝቡ ነው። እሺ ይሄንንም ረስ እንደዛ አንተ ጎበዝ ውሰደው አንተ ጎበዝ። እሺ መጣው ሸራውን ደግሞ ሙሉ ነው ወስዳለሁ። ይሄ ከነ መኪናው እየነዳሁት ነው የሚሄደው። መልካም ተላይ መጣ አመራር። እኛ ደስ ይለናል ብትሰሩ። የመጥቼ ውሰድ እቤት እኔ ጋር ተላይ መጣ አመራር ነው። ታች ድረስ አውርዱ ስለተባለን ነው። እሺ
አያችሁት? አሁን ደንቡ ቤቱ ነው የወሰደው ልብሱ ለልጆችና ለሚስቱ ነው የሚያደርገው። እንግዲህ በጣም ያሳዝናል እየሆነ ያለው ነገር እና ሁሉም ነገር በስርዓት ምናምን ቢሆን ህግ ቢኖር ጥሩ ነው። ነገር ግን እንደዚህ አይነት ነገር ደግሞ የሰውን የዕለት ጉርሻ የሚያደርግበት ምናምን ቅድመ ጥንቃቄ ሳይሰጠው ምናምን መጥቶ ማስነሳት ምናምን በጣም ይደብራልና ይሄን ነገር አስተያየት ቢደረግልን ባይነን። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያኖ ሮናልዶ የት ሀገር ተወላጅ? ኦሮሞ። ጠይቅ። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ቅኝ ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? እና ጋይስ ለዛሬ የነበሩን ቪዲዮዎች እነዚህ ይመስላሉ። እናንተ ደግሞ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቪዲዮዎቻችን ዘና ፈታ እንዳላችሁ ተስፋ እናደርጋለን። እንወዳችኋለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሰብስክራይብ